እሱም በዓለም ላይ ካሉት ሁሉ እጅግ በጣም ክፉና ርኩሳን ነበሩ ይላል። እነዚህ ትውልዶችና አይጦችን በምድር ላይ የሚርመሰመሰውን ፍጥረት እባቦችን ጊንጦችን ሁሉ ይበሉ ነበር ይላል። የሆነ ነገር ነውና ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል። ውሃው ደረቀ ይል ብሎ ያስቀምጣል። እንግዲህ ይህን ያህል ነገር ከተወያየን ዛሬ ብዙ አልቆይም፣ ጥቂት ደቂቃ ነው ማቆያችሁ። እናንተም ረጅም ጊዜ ስለጠበቃችሁኝ ማለት ነው። መተኛትም ማረፍም ስላለባችሁ የመሸባችሁ። አሁን ይሄንን ካየን እናንተ ይሄንን ብዙ ቦታ ታገኙታላችሁ፣ መዝገበ ቃላት ላይ፣ ዩቲዩብ ላይ ወዘተረፈ ወዘተረፈ ወዘተረፈ። ይሄን ሁሉ ነገር ታገኙታላችሁ። እኔ ምናልባት ላቀርብላችሁ የምፈልገው እናንተ ማታገኟቸው በብራና ላይ የተጻፉ መጻሕፍት እኛ ያነበብናቸው የተመለከትናቸው ነገሮችን ነው ባጋራችሁ መልካም የሚሆነው እንጂ ጉግል ላይ ምናምን ላይ ጎግማጎግ ብዙ ነገሮች አሉ፣ ከአገር ጋር አስተያይተው የሚጽፉ አሉ። ያን እናንተ ሂዱበት። በጣም በጣም ቀላል ነው። አሁን ምነግራችሁ አንድ 3 መጽሐፍ የጥንት ዶክመንት ያየኋቸው ናቸው። አንደኛው ስለ አርማጌዶን ፍልሚያ ነገረን፣ ሌላ ቀን ነግራቸዋለሁ። 2 መጽሐፍ ላይ ስለ ጎግና ማጎግ የተነገሩ ተመልክቻለሁ። አይ ቲንክ ዩቲዩብ ፒክቸሩ ላይ ያያቸዋቸው እነዛን ነው። እና አንደኛው መጽሐፈ ንህብ ይባላል፣ የጥንት መጽሐፍ ነው። ሁለተኛው ዜና እስክንድር ነው። እና ሌላ አንድ መጽሐፍ አለ እና እዛ ላይ ስላሉ ደግሞ ለየት ያሉ ጎግና ማጎግ ስለሚባሉ ተቆልፈው ስላሉ ፍጡራን ነው። ኢትዮጵያ አፍሪካ የሚባል አንድሮሜዳን ታገኛለሁ። ብዙ ቦታ ታገኘዋለህ። በጣም አዟሪዎች ዘንድ ይገኛል አንድሮሜዳ። በኋላ እንትን እላቸዋለሁ። እሺ አሁን ስለ መጽሐፈ ንህብና መጽሐፈ እስክንድር ስለ እነዚህ ፍጡራን ይጽፋል፣ ግን ለየት ያለ ነው። እና አሁን ጎግ ማጎግ የሀገር የነገድ የምን የሚለውን ወጣ ብሎ እነዚህ ደግሞ ለየት ያሉ ናቸው። እና ጉግ ማንጉግ ወይም ጎግ ማጎግ ማለት አስፈሪ ፍጡራን እንደሆኑ ነው እነዚህ ሁለቱ መጻሕፍት በተለይ የሚናገሩት። መጽሐፈ ንህብ ምን ይላል? ቃል በቃል ላንብብላችሁ። እስክንድር ይላል በነገሰ ጊዜ አገሮችንና ከተሞችን ድል እያደረገ ወደ ምስራቅ ሲደርስ ይላል ከያፌት ልጆች የሆኑ ሰዎችን በምስራቅ ወሰኖች ሰፍረው ተመለከተ ይላል። አሁን በንጽጽር ነው ዜና እስክንድርና ይሄን መጽሐፍ የምናየው እና እነርሱም በዓለም ላይ ካሉት ሁሉ እጅግ በጣም ክፉና ርኩሳን ነበሩ ይላል። እነዚህ ትውልዶች እና አይጦችን በምድር ላይ የሚርመሰመሰውን ፍጥረት እባቦችን ጊንጦችን ሁሉ ይበሉ ነበር ይላል። እና ምን ብሎ ይገልጣቸዋል? ቆሻሻና አስቀያሚ መልክ ያላቸው ነበሩ ብሎ ነው የሚገልጸው። ቆሻሻና አስቀያሚ መልክ ያላቸው ናቸው ብሎ ይገልጻቸዋል እነዚህ ጎግና ማጎግ። በኋላ ግን ስንት እንደሆኑ ነግራቸዋለሁ። ቁጥሮቹን ሁሉ ያስቀምጣል ይሄ መጽሐፍ። እና ሟች አስከሬኖቻቸውን በጭራሽ ቀብረው አያውቁም ይላል። እንደውም ሴቶች በወርጃ ያወሰጧቸውን ልጆችና ከወሊድ በኋላ የሚወገደውን ሁሉ ይመገቡ ነበር ይላል። እና እግዚአብሔርን የማያውቁ የማሰብ ባህሪ የተሳናቸው እንደ ነጣቂ አውሬዎች ሆነው ነው በዚህ ዓለም የኖሩት ብሎ ያስቀምጣቸዋል። እንግዲህ ይሄ መጽሐፈ ንህብ የሚባለው መጽሐፍ ነው። መጽሐፈ እስክንድር ደግሞ እንዲህ ብሎ ያስቀምጣቸዋል። መጽሐፈ እስክንድር ደግሞ ትንሽ ለየት ያደርጋል። ሰበዳአት ብሎ ይገልጻቸዋል። ቃግስታት ይላቸዋል። ሰማንድሪስ ይላቸዋል። ስማቸውን በዛ ያደርገዋል። እና ዳግመኛም ይላል እስክንድር የአጋንንት የሰማንድሪስ ትውልድ የሆኑ ቃግስታት ሰበዳአት እንዳሉ ሰማ ይላል።
ግማሽ ፊታቸው እንደ ውሻ የሆነ፣ ግማሾቻቸው የአንበሳ ጅራት የሆነ፣ ግማሾቻቸው የንስር ክንፍ የሆነ ድብና የዱር ድመት የሚመስሉ አሉ ይላል። ይሄንን አንድሮሜዳ ላይ ያነቡት አለ ቃል በቃል። ይሄን መጽሐፍ በደንብ ሊኖራችሁ ይገባል። እና ከዛ በኋላ እስክንድር የፊታቸውን ህብር አስፈሪነት ከገለጸ በኋላ አመጋገባቸውን ደግሞ ያስቀምጣል። ምን ይላል? ወእያርፉ መብላ አሐተ ሰዓተ ወኩሎ ዘረከቡ ይበሉ ዘስጋ፣ አንዲት ሰዓት እንኳን ከመብል ረፍት የላቸውም ይላል። ቃል በቃል ነው፣ ግዕዙን ነው ወደ አማርኛ የተረጎምኩት። የስጋ ወገን የሆነውን ያገኙትም ሁሉ ይበላሉ፣ ያገኙትን ከመመገብ በቀር ምን አይሰሩም ይላል። ከነጠብጣብ ወገን፣ ከቅጠል፣ ከስር ወገን ያለውን ምንም የሚነቁት የሚተውት የለም ይላል። ያገኙትን ሁሉ ይጨርሳሉ ይላልና 12 አይነት መልክ አላቸው ይላል እስክንድር ያያቸው። ሳርና ገለባን የሚቅሙ የአንበሳ አፍ አላቸው ይላል። የላም ፊት ያላቸው አሉ፣ አራዊት የሚመስሉ ርኩሱንም የሚመገቡ፣ የአውሬና የፍኝት ራስ የሚመስሉ አመድ የሚልሱም አሉ ይላል ዜና እስክንድር። የባህር ወፍና አዞ የሚመስሉ ውሃ እንደም የሚጠጡ አሉ ይላል። እንግዲህ ምን ያህል በተለይ ሙቪ የምታዩ እነዚህን ገጸ ባህሪያት ሃሊውድ ላይ ሲሰራ አይታቸዋል ብዬ አስባለሁ። እና በባህር ውስጥ ያሉትን ንጹሕንም ርኩሱንም ይጨርሳሉ ይላል። የአውራሪሶች ፊት የሚመስሉ ደግሞ የእንጨቶችን ስሮች ደረቁንም እርጥቡንም የሚበሉ አሉ ይላል። የንስር ፊት የሚመስሉ የእንጨት ጠሎች የሚበሉ አሉ፣ እሳትን ደግሞ እንደ ውሃ ይጠጣሉ ይላል። እነዚህን እስቲ ፊታቸውን ላሳያችሁ። እንዳትፈሩ ግን እንዳትፈሩ። ጥንታውያን ኢትዮጵያውያን በዜና እስክንድር ላይ የሳሉት ስዕል ነው። ብራናውን ስክሪንሾት አንስቼው ነው ፎቶ ላሳያችሁ። ትፈልጋላችሁ? እንፈልጋለን ካላችሁ ላሳያችሁ። እስቲ ከእናንተ ልስማ። ተው ብላለች ሰላም። አዎ አዎ የሚል አለ። ቁጥሩ ከበለጠ አሳያቸዋለሁ። ነገሩ ፕሮፋይል ፒክቸር ላይ አድርጌዋለሁ። አይ ቲንክ መልካም እንፈልጋለን። የስ እና ምናልባት ይታያችሁ ከሆነ አላቅም። ቆስቲስ ላዙረውና አይ ቲንክ ይሄን ይመስላል። ይሄ ብራናው ነው። ብራናው ነው። ይሄን ይመስላል። ምናልባት ስክሪናችሁ ላይ ይታያል፣ በደንብ ይታያል። ምን አይነት ህብር እንዳላቸው እንደዚህ ይጽፋል። ይሄ በኢትዮጵያውያን የተሳለ ብራና ነው። እነዚህ ከላይ ያሉትን የሙዚቃ መሳሪያዎችን በደንብ ተመልከቷቸው። ይሄ እንግዲህ የዜና እስክንድር መጽሐፍ ነው። ብራናው እንደዚህ ተስሎ አባቶቻችን በጽሁፍ ላይ ያለውን እንግዲህ እንዲህ አድርገው ስለዋቸዋል። እነዚህን ነው እስክንድር የተመለከታቸው ማለት ነው። ያስጠላሉ ይላል። በጣም 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 መልካቸው ህብራቸው የተለያየ ነው ይላል። በደንብ እንደሚታያችሁ ተስፋ አለ በደንብ ይታያል። ይሄ እንግዲህ አንድ ብራና ነው ማለት ነው። አይፓዴ ላይ ያለ አንድሮሜዳ መጽሐፍ ላይ ያለ ግን ያው በብላክ ኤንድ ዋይት ነው። ይሄ ከለር ነው። ከለሩ እንዳለ ነው። እሺ አሁን እንዲህ አድርጎ እንትን ካለ በኋላ እነዚህ የት አሉ የሚለውን ደግሞ አቅጣጫቸውን ደግሞ መጽሐፈ ንህብ የሚለው ያስቀምጣል። ይህ ጥንታዊ መጽሐፍ ምን ይላል? እስክንድር እነዚህ ዓለም ገባና አያቸው ይላል እና ክፋታቸውን ባየ ጊዜ ይረዳው ዘንድ ወደ እግዚአብሔር ለመነ ይላል። ከዛ አንድ ላይ ሰብስቦ ከነ ሚስቶቻቸው ከነ ልጆቻቸው አመጣቸው ካለ በኋላ አሁን ለሚያጠና ሰው ነው ይሄን ልነግረው የምችለው። ከዚያም በሰሜን ባሉት ወሰኖች አስገብቶ ዘጋባቸው። ይህ በሰሜን ያለ የዓለም በር ሲሆን ከዓለም ወሰኖች ከምስራቅ ወደ ሰሜን ሌላ መግቢያና መውጫ የለውም ይላል። የት ሊሆን ይችላል? ድርገምላችሁ እስቲ። ከዚያም ይላል በሰሜን
ሰሜን ንፍቀ ክበብ ይሆን እንጃ። እስቲ አስቡት ዝም ብላችሁ። በሰሜን ባሉት ወሰኖች አስገብቶ ዘጋባቸው። ይህ በሰሜን ያለ የዓለም በር ነው ይላል። የዓለም በር ምንድነው? ሌላ መግቢያና መውጫ የለም ይላል። መውጫ የለም፣ መግቢያ የለም። በሰሜን ያለ የዓለም በር ውስጥ ነው። የአርክቲክ በረዶ የሚል አንድ አስተያየት ሰጥቷል። ማን ነው? ስም ፈጠነብኝ። የት ሊሆን ይችላል? ሄለን ገነቱ ሲኦል ይሆን? አይመስለኝም። ሲኦል ሰሜን በር አይደለም፣ ወደ ምዕራብ አቅጣጫ ነው። ቤርሙዳ ይመስለኛል። ስለ ቤርሙዳ አቀርብላችኋለሁ በቅርቡ። በጣም ብዙዎቻችሁ ስለ ቤርሙዳ ትሪያንግል እየጠየቃችሁ ነው። በጣም ሰፋ ያለ እጅግ አስደሳች ነገር ነው የምጠይቃችሁ። አንታርክቲካ፣ ጊዮናዊት፣ ኖርዝ ፖል፣ አርክቲክ፣ ኦኬ፣ ባቢሎን፣ ሲኦል፣ አንታርክቲካ፣ እሺ፣ አርክቲክ። እስቲ ትንሽ ተመራመሩ። ይሄ ነገር ሌላ እንዳይመስላችሁ። ስጠጣ ውሃና ማር ነው። ውሃ፣ ማር፣ ሎሚ ተጨምቆበት ነው። ብርዝ ነው እንጂ ሌላ ነገር አይደለም። አንዳንድ ሰው ምናልባት የዋህና ሞኝ ሰው አይጠፋምና ምንድነው እንዳይል ብዬ ነው የምነግራችሁ። ማር፣ ውሃ እና ሎሚ ነው ያለው። ይሄ እንድታውቁት ብዬ ነው። ጉሮሮ እንትን ለማለት ማለት ነው። ኢትዮጵያ አፍሪካ ለኮሮና ብለሃል? አይደለም፣ በፍጹም ከኮሮና ጋር አያያዝም። መልካም፣ እሺ። በርባሮስ አይደለም፣ በፍጹም አይደለም። በርባሮስ የመሬት ታች ነው። ይሄ ግን ምን ይላል? በሰሜን ባሉት ልድገምላችሁ። በሰሜን ባሉት ወሰኖች አስገብቶ ዘጋባቸው። ይህ በሰሜን ያለ የዓለም በር ሲሆን ከዓለም ወሰኖች ከምስራቅ ወደ ሰሜን ሌላ መግቢያ መውጫ የለውም ይላል። ቻይና ያላል አይመስል ቻይና ኦኬ። አንታርክቲካ ብዙዎቻችሁ ወደዛ ላይ ናችሁ ማለት ነው። ሬድሲ ሬድሲ አይመስለኝም። ኤኒዌይስ በቃ እናንተ መርምሩት። እኔ ነገርኳችሁ ያ መጽሐፉን ላታገኙ ስለምትችሉ ማለት ነው። እንደውም ሕዝቅኤልን በተመሳሳይ መልኩ 39ኛው ቁጥር 2 ላይ ከሰሜን ዳርቻ ጎትታለሁ ይላቸዋልና ሰሜን አካባቢ ነው ያሉት። ሰሜን መሬታችን ሰሜናዊ ክፍል ላይ። በጣም ጥሩ። ከዚህ በኋላ እንግዲህ ይሄን ከተነገርኳችሁ መጽሐፈ እስክንድር ደግሞ ላይ ልቀቅላችሁ ንህብ ነው የሚለው። እስክንድር ደግሞ ምን ይላል? ሁሉንም በየመልካቸው በየአይነታቸው በአርአያቸው የሰወራቸው እግዚአብሔር ነው ይልና በስጋና በነፍስ ያለው በምድር ውስጥ ያለ ሁሉ ያሳልቅ ዘንድ እስከሚያወጣቸው ድረስ ሰወራቸው ይላል። እነዚህን ፍጡራን እግዚአብሔር ሰውሯቸዋልና የሚያወጣቸው ቀን አለ ብሎ ነው የሚዘጋው። እና እሳትንም ሆነ ብረትን የሚፈሩት ምንም የለም ይላል። በምድርም በተራራም በጉድጓድ ስር ምንም የሚደበቅ የለም ይላል። እና እስክንድር እነዚህ ሰው ከወጡ ሰው አይተርፍምና ብሎ ስለ ሰው ልጆች እንደጸለየ ይጽፋል። እና ያለ ጊዜው ወጥተው ጥፋት እንዳያደርሱ ህዝብ እንዳያልቅ ወደ እግዚአብሔር እየለመነ በተገለጠለት መልኩ ሄደ ይላል። እና የሀገራቸውን ጥንካሬ አጥሩም እስከ ጨለማዋ ምድር ድረስ አለት እንደሆነ አየ ይላል። እና ነገር ግን አሁን ቅድም በጣም መግቢያ መውጫ የለውም ብያቸዋለሁ። እና አንዲት በር ብቻ አለች ይላል።